በሞቴ አፈር ሰውንላችሁ እንደው አፈር ሰውንላችሁ ባዛኝ አንተ የቀጠይቃችሁ ክርስቶስ በዚያው መስቀል ይዞ ሊሰቀል ቢሄድ እየሄደ ብታገኙት ዝም ብላችሁ ተከናንባችሁ ነው የምታልፉት? አፈር ልብላ ብላችሁ መስቀሉ ነው የምትሸከሙለት? ተናገሩ። እንደተችሁ አትናገሩ። ተረዱታላችሁ? አዛኝን ክርስቶስን ደግሞ አሁን አሳያቸዋለሁ። ይኸው አዛኝን ብያችሁ ያንን መስቀሉን እንድታግዙት አሁን እነግራቸዋለሁ። ቅዱስ ያዕቆብ ዘስሩግ እንዲህ ይላል፣ ክርስትና ማለት ከክርስቶስ ጋር መኖር ነው አለ። እስኪ በሉ ክርስትና ማለት በሉ ከክርስቶስ ጋር ምን ማለት ነው? ክርስትና ማለት ከክርስቶስ ጋር መኖር ከሆነ ያገባሃት ሚስት ላንተ ምንድናት ማለት ነው? እንደ ክርስቶስ መጽደቂያ ናት። አስታውስ ልመልሳቸው። አሁንም ክርስትና ማለት እንደዚያ ማለት ከሆነ ክርስቶስ በጅራፍ እንደተገረፈ የነገረኛ ሚስትህን አመልቻል። አንተ እንግዲህ ተመልከት፣ ሲመጣ ምን ይላል? ክርስቶስ የተገረፈበትን ጎኑ እየታየ ትራቱ ሳይጠፋ ይመጣል ይላል መጽሐፍ። አንተ ምን ልትሆንለት ነው ካልከኝ ተመልከት፣ አንተ ደግሞ የምትሳደድ የነገረኛ ሚስትህን አመል ተገረፍና ክርስቶስን ምሰለው። እውነቴን ነው። እንደ ነገረኛ ያለ ሚስት መጽደቂያ የለም። እንደ ነገረኛ ያለ ባል መጽደቂያ የለም። አይሆንልንም እንጂ ከሆነልን ነገረኛውን ሰጥቶን እንድንችለው ያደርገን መድኃኒዓለም። አሜን በሉ። ዝም ብላችሁ እንደው ካፋችሁ መሰላል። አሁን አንድ አባት ናቸው። የመጨረሻ ላድርገው አይደል? አባታችን ሰዓት የለም መሰልና አንድ አባት ናቸውና አንድን ሴትዮ ሰይጣን ስፍር ብሎ ራሷን ይወቅራታል፣ ወገቧን ይፈልጣታል፣ አይኗን እንዲህ ያደርገዋል፣ ወዷን ይቆርጣታል። በቃ መከራዋን ስታይ አባ አለቻቸው። ሄዳ አቤት አሏት። እንደው ሰይጣን መከሬን እያሳየኝ ነው ይጸልዩልኝ አለቻቸው። ከዛ ጸለዩና አንተ ሰይጣን ከዚህ ሴትዮ ውጡ፣ እናንተ ሰይጣን ከዚህ ሴትዮ ውጡ ሲሏቸው ብዙ ናቸው እላዋ ላይ ያደሩባት። ከዛ ምን አላቸው መሰላችሁ? ካስፋ ከወጣን አንተ ላይ ነው መተን የምንሰፍር አላቸው። እሺ ያረጉት አንተ ላይ ስለምንመጣ ጉድ እንደው ሌላም ነግራችሁ ነበር። ጅል ነገር ሆነ ልተውሽ ልጨምርላችሁ ነበር ወደ ነገር እንድመለስ። ከዛ ሲላቸው ብቻ ወጣ እንጂና ከፈለገ አሏቸው። እንዲህ አይነት አባቶች ናቸው ያሉ። እሺ እንዲህ አይነት አባቶች ናቸው ያሉ ለምእመናን ጠበቃ የሆኑ። ከዛ ሲመጡ ከአንድ ቀፎ ያለንም ወደ አንድ ቀፎ እንደሚገለበጥ ከዛ ሴትዮ ላይ ለቆ አባ ላይ ሄደ፣ ሰፈረባቸው። ከዛ ራሳቸውን እንደዛ ሰውነታቸውን ሁሉ ቁርጥርጥ እያደረገ ያማቸዋል። እሳቸው ግን ዝም ብለው ተነስተው ተመስገን ይሉ ነበር። እስኪ በሉ ተመስገን በሉ እንጂ አሁንም በሉሽ። ቆርቆሯቸዋል እንዲህ መቀመጫው። እሳቸው ሰይጣን ይዘው ተመስገን ካሉ እናንተ ተመችቷችሁ ማትለው ናችሁ። በሉ ተመስገን በሉ። እግዚአብሔር ተመስገን እንዳላችሁ ደግ ነገር ይስጣችሁ እና ተመልከቱ። ተመስገን። ሌሊት ሙሉ የተወሰነ 1-4 ሰዓት ተኝተው ጸሎት ይነሱ ነበር። ሰይጣኑ እያመመ እንቅልፍ ሲነሳቸው ተመስገን ጌታዬ፣ 1-4 ሰዓት ተኝቼ ነበር ማመሰግንህ፣ አሁንም ሌሊት ሙሉ እንደው አመሰግንሃለሁ። ተመስገን። ሰይጣን የማይወደው አንድ ነገር ልንገራችሁ። ሰይጣን የማይወደው ማለት ነው አዛኝ ነው ይለችሁ። ሰይጣን ደግሞ የማይወደው ብዙ ነገር አለ፣ ግን ይችል ልንገራችሁ። የማይወደው ምንድነው? ሰው ባገኘው ነገር ሁሉ እግዚአብሔርን ካመሰገነ ሰይጣን ይመረዋል። እኛ ጋር እኮ ሰይጣን አልወጣ ያለው ምን ሆኖ መስሏችሁ ነው? ትንሽ ነገር ስታገኝን እንደው መረረኝ ተመስገን ይልና ሰይጣን ይጨምርልሃል ማለት ነው። ራስህን አሞህ ከሆነ እንደው ጌታዬ እንደው ምን አልኩ አስቀድሽ አባጋ ተሳልሜ መጥቼ ራሴን የሚያመኝ ካልክ ሆድህን ይጨምርልሃል ሰይጣን። ኧረ እንደው እግዚአብሔር ስትል እግርህን ይጨምርልሃል። እዛ ስታማርር መኖር ነው ማለት ነው። ሰይጣን እንዲልቅ መድኃኒቱ ተመስገን። እስኪ ተመስገን በሉ ተመስገን በሉ እንጂ እናትም አትኖር ተመስገን በሉ። ቤትም አይኖር ምንም አይኖራችሁ ዝም ብላችሁ ተመስገን በሉ። እግዚአብሔር ተመስገን የምትሉበትን ይጨምርላችሁ። ስለዚህ ተመልከቱ ሲሉ መጨረሻ ላይ ሰይጣን የማይወደው ከሰው ምንድነው ብትሉኝ ተመስገን የሚል ሰው አይወድም። ሰይጣን እኛ ጋር ፈተና የሚያመጣው ጎረቤትሽ ጠላሽ የሚልሽ ባልሽን የሚያጣላሽ እዛ የሚያናቁርሽ ምን እንድትይለን ነው? እንደው እግዚአብሔር ካልሽ
ባልሽም በፍልጥ ብትመጪው በሙቀጫ ብትይው እሱ አይደንቁ ብቻ ነው። እሱ አሁን እዚያ ጋር ምን አገባው ብቻ። ኧረ እንደው እግዚአብሔር ይህን ሰውዬ እንደው ምን አይነት ጣለብኝ ስትይ አሃ ልጅሽን ይጨምርልሻል። ኧረ እንደው ምን አይነት ከዚህ የሆነ ልጅ ሰጠን ጎረቤት ይጨምርልሻል። ኧረ እንደው ምን አይነት ጎረቤት ሰጠኝ ባለስልጣን ይጨምርልሻል። እዛ እየነደርክ ኖረህ ትሞታለህ ማለት ተመስገን በለዋል። እነዚህ ሁሉ ክፉ ቢሆንም ተመስገን እግዚአብሔር በቃ ተመስገን። እውነቴን ነው። ከዚህ አጋንንት ሲመረው እንዲህ ያለ አንድ ቀን አንተ አባ አላቸው። አቤት ግን ምን አባት ሆነ ነው እንዲሁ አንድ ቀን የማታማርር ሰይጣኑን አስወጣ ማትል ሲላቸው ውይ እናንተን የሰጠኝ እግዚአብሔር ይመስገን ብለው ቁጭ። ከዛ ሰይጣን እንዲህ አላቸው አንተ ሰው አንተ መነኩሴ ምን አባ ነው ሰው የሚጠቅም ነገር ተሰጥቶት እያማረረ ራስህን ስወቅር ተመስገን የምትለው አላቸው። ተመስገን አሁንም አንተን የሚወቅረኝ አንተን የሰጠኝ እግዚአብሔር ይመስገን አሉ። ከዚያ ተመልከቱ ኑ ወተን እንሂድ ብለው ጥለዋቸው አባን ትተዋቸው ሄዱ። ሰይጣን የማይወደው ምስጋና ነው። እስኪ በሉ ምስጋና በሉ። ስለዚህ ሁላችሁ ክፉ ሚስት ሲሰጥህ ማን ይመስገን? አመስግነህ ትጸድቃለህ። በስድዋ የክርስቶስን ጅራፍ ትጋራዋለህ። ታዲያ ተመልከቱ የሚወደውን እግዚአብሔር ለሚወደው ሰው አሁን እናንተ ቤት ብመጣ ነገሩ ሰው ብልህ ነው። አሁን ሰው ተንኮለኛ አይደል? ምን ያደርጋል መሰላችሁ? እንግዳ ሲመጣ እኔ ወጡን አነሳለሁ አንቺ እንጀራውን አይሽ ተብሎ ግድንድን ቁጭ ነው ማለት እንደው እንጀራ የሚባል አልተጋገረ ትላለች ሴትዮዋ። እዛ ወልገድ እያለ ስትሄድ ወጡን ደፍታው ቁጭ እዚያው ማለት የሰራችው እና ሰው ተንኮለኛ ነው። ቆይተው አትሳቁሽ እና ተመልከቱ እቤታችሁ ሲመጣ የምትወዱት ሰው የምትወዱትን ምግብ ነው የምትሰጡት? የማትወዱትን በሞት ያፍርሰው ንገሩ እስኪ። የምትወዱትን ትሰጣላችሁ አይደል? እግዚአብሔር ስለሚወደን ነው መከራ የሰጠኝ በላ። እግዚአብሔር ስለሚወድ እሱ የተገረፈውን 666 ጅራፍ አንተ ደግሞ በነገር ተገርፈ ልብን ተገርፈ እሱን እንድትመስል አድርገዋል። ክፉ ሚስት ቢሰጥም እግዚአብሔር ይመስገን እሷን የሰጠኝ እግዚአብሔር ይመስገን ብለህ ጽደቅባት። ክፉ ሚስት ታጸድቃለች እንጂ አትፈታም። ክፉ ባል ያጸድቃል እንጂ አይፈታም። ክፉ ባል ያጸድቃል አያጸድቅም። ይኸውላችሁ ደግሞ ትዳራችሁ ላይ ሰላም እንድትገዙ አንድ ነገር ልንገራችሁ። ሴቶቹ እንዳሰቡሽ ሴቱ የሚወደው ምስጋና ነው። በቃ ሴቱ ሙልጭ ብሎ ካመሰገናችሁ ሴቱ ችግር የለም እና ሴቱ ምንም ነገረኛ ብትሆን በቃ አንቺ እኮ ጥሩ ሰው ነሽ ካልካት ነገ ጥሩ ትሆናለች። ምንም ሌባ ብትሆን አንቺ እኮ ታማኝ ነሽ ካልካት ታማኝ ነሽ ካልካት ነገ ታማኝ ትሆንላለች። ጨዋ ብዝታም ቢሆን አቤት የዛሬው ወጥ ግን እንደው ጨው ትንሽ ጨጓራዬ እየሳሳ ጨጓራዬ መለጠኝ እንጂ ብትላት ነገ ደህና ትሰራለች። ያለበለዚያ ጨውን ሞጅረሽበታል ከፈለገሽ ቢው ካልካት ነገ 2 ኪሎ ጨው ጨምራ ሰራረ እና እንዲያ እንዳይሆን ማመስገን ነው እንግዲህ